ሰውን ከሀገር እንዳያወጣ ማድረግ ነው። አንደኛው ኢትዮጵያዊ ከቻለ 450 ሺህ ብር እያወጣችሁ ዱባይ ከምትመጡ የማመጣው አንደኛው እኔ ነኝ። ዋነኛው ስራዬ ነው። በመንግስት ፍቃድ ተሰጥቶኝ፣ ግን እውነቴን ነው የምላችሁ ዱባይ ላይ መጣችሁ ወላሂ ፍሪ ቪዛ መጣች ኮንትራት እንባ ማውረድ አይቀርም። ለምሳሌ ፍሪ ቪዛ የመጡ ልጆች በኔ በኩል ስራ አስገብቻቸው ከነሱ ጋር አልቅሻለሁ። ለምን 12 ሰዓት ላይ ቀን ማለት ነው 12 ሰዓት ላይ ካፍቴሪያ ነው ብሎ ሰው አስገባልኝ። 12 ሰዓት ላይ ቁሞ ማታ 12 ሰዓት ላይ ነው ለእረፍት ከስራ የሚወጡት። ትችላለህ? 12 ሰዓት ሙሉ ቁመ እቃ ማጠብ ትችላለህ? ወንድሜ እስኪ ራስን ጠይቅ። ሌላ ቀላል ነው የተባለው ስራ ማለት ነው። ስለዛ ከተቻለ ዶሮ እርባታ 450 ሺህ ብር ቀላል አይደለም። ሁለት ሰው ሁንና ዶሮ እርባታ ስራ እዛ ትለወጣለህ። ሰው በ100 ሺህ ብርና በ200 ሺህ ብር እየተቀዛቀዘ ምንድነው 500 ሺህ ብር እየከፈልክ እዚህ መጣ የሰው እጅ መጠበቅ ምግብ የለኝም ምናምን። ከተቻለ አትጡ። ግድ ከሆነባችሁ ደግሞ እያያችሁ ውጡ። ማን ነው ይሄ ሰው ማን ነው እያላችሁ ውጡ። ህዝቡንም እስከ መቼ ነው አቢባ አሁን እዚህ ላይ ቁጭ ብላ ይሄ ሌባ ነው ይሄ ምን? አሁን እኮ አቢባ አንቺ ወላሂ ላዚም ብቻሽኝ የብዙ ሰው ፈጣሪ ይጠብቅሻል እንጂ የብዙ ሰው ጠላት ሆነሻል። እውነቴን ነው የምነግርሽ። ገባሽ? ፈጣሪ ግን ይጠብቅሻል። አንቺ ሌባ እንዳለ ብር አለው። በጣም የሚገርምሽ ነገር በሚሊዮን አላቸው። ይሄ ምስኪን ህዝብ እየዘረፉ ሚሊዮነሮች ናቸው ሌቦች ማለት ነው። ግን እንደዚህ አይነት ስራ የሚሰሩ ሰዎች ፈጣሪ ስለሚጠብቃቸው ነው። ስለዛ ህዝቡን ትምህርት ብትሰጫቸው አቢባ ትምህርት ያስፈልጋል። በቪዲዮ ደጋግመሽ ስሪ፣ እኛ ሪፖስት እናደርጋለን። ትምህርት ያስፈልገዋል። የኢትዮጵያ ህዝብ የትኛውም ፌመስ ትምህርት መስጠት አለበት። አዌርነስ በደንብ መሰጠት አለበት። በደንብ ለህዝቡ በየቀኑ ስለ ስደት ክፉነት፣ ህገወጥ ስደት ክፋቱ በቻሉት መጠን ሀገራቸው ላይ እንዲሰሩ፣ ስፔሻሊ ዱባይ ላይ ስራ እንደሌለ ዱባይ ላይ የመጡ እህት ወንድሞቻችን ጎዳና ላይ ወድቀው በየቀኑ እየለመንን እያነሳናቸው እንደሆነ ሚዲያ ላይ ብር እየለመንን ትኬት እየቆረጥን እየላክናቸው እንደሆነ በደንብ ሁላችሁም ቤታችሁን እየከፈታችሁ አዌርነስ ልትሰጡ ይገባል። እዚህ ላይ በደንብ ሊሰራ ይገባል። መስልምና አይፈቀድም። ምንድነው መስልምና ባይፈቀደው ደግሞ? ኪያ የታለ? ልጆቹን ሳያገኛቸው የት ሄደ ኪያ? ኪያን ቆይ ወይስ ቮይስ ላድርግለት። ኪያ ኔትወርክ ነቅሎት ነው። ቆይ ኪያ ኔትወርክ ነቅሎት ነው። የት ሄድክ? ልጆቹን መጥተዋል እንድትነግራቸው ፈልጋለሁ። ነገ ስንት ሰዓት መጥተህ እንደምትወስዳቸው። አቡ ግን በጣም ብዙ ጊዜ እጽፍልሻለሁ አትቀበይኝም። ምንድነው የምጽፊልኝና ማልቀበልሽ አልገባኝም ውዴ። እኔ ቤት እኮ እንትን አይከፈትም። ምንድነው ስሙ? አይከፈትም፣ ገስት አይከፈትም። እንትን ነው ኮመንት ላይ ጽፈሽ ነው የምትገቢው። እና አሁን ላይ ግን ብዙ ችግር ስላለብን አንዱን ሳንፈታ አንዱን አንቀበልም። ኦኬ ቆይ ኪያን አስገቡት። ፍላወር ልኮ ነበር ግን አመለጠኝ። መስዬ ኢንቫይት አድርገዋለች። ሊፍት ውስጥ ስገባ ተቋረጠ። ለዛ ነው። ኦኬ እኔም ጠርጥሬ ያለው ኔትወርክ እንደሆነ። ቆይ ምን ያህል ልጥራ? ልጆቹ ወጡ እንዴ? ከዛ ይኸው ማረፊያ እኮ ቦታ እኮ አገኘሁላቸው እኮ። ቤት አላልኩም። የት ነው ያገኛላቸው? ጠዋት የት ነው ተነስቶ በመኪና ይዟቸው ሄደ እኮ። ሎኬሽን እልክልሃለሁ። ይኸው አሁን ያሉበትን ሎኬሽን ልላክልህ። ሙባረክ በጣም ጎበዝ ጀግና፣ እዛ ድረስ ሄዶ ይኸው ይዟቸው
ሰኢድ ጋር መጣቸው ማረፊያ ቦታ ያገኘውላቸው ቦታ ወይስ ታይ ይሄው ኪያ ሎኬሽናቸው እሺ ለአናይፍም ልኬልሻለሁ ሎኬሽናቸውን ምግብ አግዛለሁ ስላልሽ ምግብ ወስድላቸዋለሁ ስላልሽ አጅማል አልከራማ ነው እንዴ? እሺ አይተሽዋል ሎኬሽኑ ማሪዩማ ይርቅሻል እንዴት ነው አካባቢ ነው ራስ አውቄያለሁ ብራዘር where are you what አሶስቱን ሞክሮሽ ሄሎ ሳሙን where are you አዎ ሴቶችን አመጣለሁ እማመጣው ለማዳም ቤት ስራ ነው ፕሮሰሱ 1 ወር ይፈጃል ለሴት 160 ሺህ የኢትዮጵያ ብር አስከፍላለሁ ይሄ ነው የሚለው የወንዶቹን ደሞ ልንገር ወንዶችን አመጣለሁ በፍሪ ቪዛ ለሚመጣ ሰው 450 ሺህ በስራ ቪዛ ለሚመጣ ደግሞ 350 ሺህ አስከፍላለሁ ፕሮሰሱ 1 ወር ሊፈጅ ይችላል በስራ ቪዛ የምትመጡ ልጆች እዚህ ተቀብዬ ስራ ፈልጌ አስገባችኋለሁ በፍሪ ቪዛ የምትመጡ ደግሞ በራሳችሁ ስራ ትገባላችሁ የመጀመሪያውን እኔ አስገባችኋለሁ ምንድነው ችግሩ በሚዲያ ያለውን እኔ እንትን አደርግና ነገ 1 ሰዓት ላይ አንቺም ቤት እንመጣለን ወይም አንድ ሰው ይመጣል ይሄ ስራዬ ነው የምሰራው ነው ሀቢባም ታውቀዋለች ተስፍሽም ያውቀዋል ህዝብ ኢማራት ያሉ ልጆች በሙሉ ያውቁታል ስራዬ ነው ደላላ ነኝ ደላላ ፕሮፌሽናል ያው ኦኬ አንቺ ደላላ ሆነሽ እሺ ጥሩ ኤኒዌይ ነገ ያለው ማርጆች ደላልነት haram ነው እንዴ ደላልነት ሌብነት ነው እንዴ ደላልነት በጉቦ መስራት ነው እንዴ ደላልነት ሄዶ ሰዎችን ተጠቅሜ ሰዎችን እያስፈራራ ነው እንዴ ላ ሀቢቢ ልጆችን እያስገባው ርዝቅ እያወጣውላቸው ነው ደላልነት ቢልዲንግ አይደለም ደላልነት የሰው ቤት ወርሶ በግድ መቀመጥ አይደለም ደላልነት በጉቦ መስራት አይደለም ደላልነት ለእያንዳንዱ ሰው ከተሰጠው ብር ላይ እየመዘዙ ሌላውን መስጠት አይደለም ካሼን ተቀብዬ እሰራለሁ ስራ አስገባቸዋለሁ እኔ ላመጣኋቸው ልጆች አይደለም ሰው ላመጣው ልጅ በቀንና በሌሊት ሮጬ እምደርስ ሴት ነኝ ሽል ሙሽኪላ የቱ ጋር ነው ችግሩ እሺ በቃ ነገ ጣውላ በሰው ሳትሰራ አንድ ጣውላ በሼር ምሰራ ሴት ነኝ ሙሽኪላ መልካም አሁን እንትን ቀጠሮ እንያዝና ያው የሌለ ነገር በሌለ ርዕስ ከመናወራ ነገ እንገናኝና ነገ 1 ሰዓት አንቺ ቤት ከፈለክሽ ሀቡ ቤት ከፈለክሽ ተስፋዬ ቤት እና ያልተጻፈ ከምን አንቺ ማስረጃዎችሽን በኔ ላይ አለኝ ተሰባስበኝ እኔም ይሄኛውን አሰባስቤ እመጣለሁ ምንም ችግር የለም በረሁሉ እናመሰግናለን ኦኬ በኔ ቴንክ ዩ ቻው እኔ አማራና ኦሮሞ እያልኩኝ ፋዋላ ያሳዝኩኝም አማራ እያመጣው ኦሮሞ አልታውኩም ኦሮሞ እያመጣው አማራ አልታውኩም ሁሉንም ዘር እያመጣሁኝ ከሁሉም ጋር በስምምነት እምሰራ ሴት ድለላ ነውር አይደለም ድለላ በስርዓት ከሰሩት ከምን በላይ ምናልባት መነጋገር ካለባችሁ ነገ ቤት ተከፍቶ በደንብ ሰፋ ባለ ነገር እኛም እንታዘባለን እኛም እንጠየቅ ሆነ እንጠየቃለን እንትን በሉ ችግር የለውም ቪዛ የዘገየበት ሰው ሊኖር ይችላል ገንዘብ ይመለስብለት የሚገባው ሰው ሊኖር ይችላል ያ ችግር የለውም አሁን ሁላችንም ጥያቄ መጠየቅ ካለብን እንጠያየቃለን ከነገ ወዲያ ደግሞ እኔን አርጉልኝ ከቻላችሁ ከነገ ወዲያ ደግሞ እኔን ታርጉልኝ አብሽር ኤኒዌይ ዋናው እንትን ነው ሶ ሀቡ አሁን ወደ ወሰርነው ኃላፊነት እንምጣና ኮንክሉድ እናድርገው የወሰርነው ኃላፊነት የዱባዩ ክስ ካልተመሰረተ